ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው? መቼስ ሀብት ቁስ ነው፣ ገንዘብ ነው። ይሄ ገንዘብና ቁስ ሰውን ስለሰው ተተክቶ ስለሰው ሊራብ ስለሰው ሊጠማ ስለሰው ሊሰቀል አይችልም። ግን በመጽሐፍ ቅዱስ አውድ እና አገባብ ሀብትን እንኳን ቤዛ ማለት ምንም የሚያሳቅቅ ነገር አይደለም፣ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ መሰረታዊ ሐሳብ ምንድነው የሚሆነው? ምን ማለት ነው ይሄ? ክርስቶስ ቤዛ ተብሎ ተገልጿል፣ ሀብትም ቤዛ ተብሎ ተገልጿል። ሀብት ቤዛ ነው ማለት ሀብት ክርስቶስን ይተካል ማለት ነው? ፈጽሞ ሊሆን አይችልም እንደዛ። ስለዚህ ለሀብት ሲባል ምን ማለት ነው? አውዱን ጠብቆ መረዳት ስለሚያስፈልግ ማለት ነው። እንግዲህ አባቶቻችን እንደሚናገሩት ቴክስት ዊዛውት ኮንቴክስት ኢት ኢዝ ፕሪቴክስት እንደሚባለው የሆነን ቴክስት ወይም መልእክት ለመረዳት አገባቡን ማየት ያስፈልጋል። ቤዛ የሚባለው ክርስቶስ ብቻ ነው በሚለው ቃል ላይ ተመስርተን ወደ መጽሐፍ ቅዱስ ከገባ ይሄው መጽሐፍ ቅዱስ ላይ ሀብትን ቤዛ ይለዋል። ስለዚህ ሀብትን ክርስቶስ ነው ብለን ልንተካ ነው። እንዲህ ምንሆን ከሆነ ደግሞ ይሄ ፕሮስፔሪቲያል ጎስፔል ቸርች የሚባለው አሉ። እግዚአብሔርን እንደ ቁስ እንደ ፕሮፐርቲ ማየት ይፈልጉ ማለት ነው። እግዚአብሔር ባንኬ ነው የሚያሳጣይ ነገር የለም ምናምን ብለው እግዚአብሔርን ለራሳቸው ስሜት ማርኪያ ዕቃ አድርገው መጠቀም የሚፈልጉ ሰዎች አሉ። ልክ ወደ እነሱ አይዲዮሎጂ ከመውረድ ውጭ ምንም ልንሆን አይችልም። እንደ ገንዘብ የሚሰጥ ፕሮፐርቲ የሚሰጥ አድርጎ ከማሰብ በቀር ማለት ወደዛ ነው ሊያወርድ የሚችለው። ግን መጽሐፍ ቅዱስ በዛ አውድ አይደለም ገንዘብን ወይም ሀብትን ቤዛ ብሎ የሚናገረው። ምን ማለት ነው? የተሰጠንን ሀብት በአግባቡ ብንጠቀምበት እንደ አብርሃም ብዙ ገንዘብ ነበረው። አንዱ የአብርሃም ጽድቁ ያለውን ገንዘብ የኔ ነው ሳይል በገንዘቡ እግዚአብሔር የሚፈልገውን ነገር ማድረጉ ነው። ስለዚህ እግዚአብሔር የሰጠንን ገንዘብ እግዚአብሔር የሚፈልገውን ነገር ካደረግን ያ ገንዘብ የመዳናችን ምክንያት ሊሆን ይችላል። የመዳናችን ምክንያት ይሄ ማለት ገንዘቡ ብቻውን እግዚአብሔርን ሳናምን መልካም ነገር ስላደረግን ስለመጸወትን ስለረዳን እንድናለን ማለት ደግሞ አይደለም። የሚጠበቅብንን አምነን ተጠምቀን ቅራሜሮን ታትመን ስጋውን ደሙን ተቀብለን የቤተክርስቲያን አካል ከሆን በኋላ እግዚአብሔር ከተለያዩ ከምናውቀውም ከአንዳንድ ኃጢአቶች ይቅር የሚለን እንግዲህ በምንመጸውተው ምጽዋት ጭምር ነው ማለት። ሀብታችንን ለሌሎች ስንሰጥ ስናበላ ስናጠጣ ይሄ የፍቅር ስራ ስለሆነ ይሄን ስናደርግ እግዚአብሔር ቸርነቱን ምሕረቱን በእኛ ይገልጣል ማለት ነው። ከዚህ የተነሳ ሀብት ቤዛ ተብሎ መጽሐፍ ቅዱስ ተገልጿል። ግልጽ ለማድረግ ይሄንን ንባብ መዝሙር 40 ቁጥር 1 ላይ እንደዚህ የሚል ንባብ አለ። ለችግረኞችና ለምስኪኖች የሚያስብ ምስጉን ነው ይላል። ልብ በሉ፣ ለችግረኞችና ለምስኪኖች የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ያድነዋል። አያችሁ፣ ሀብትን ገንዘብን ለተቸገሩ ሰዎች እየሰጡ ማብላት ማጠጣት በክፉ ቀን እግዚአብሔር እንዲያድነን ያደርጋል። እንዲህም ብቻ አላለም፣ እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይ ያስመሰግነዋል፣ በጠላቶቹም እጅ አያሳልፈውም ይላል። ስለዚህ ሀብት ቤዛ ነው ሲባል በዚህ አውድ ነው የምንረዳው ማለት ነው።